ሰላም እንዴት ናችሁ? የቻናላችን ተከታታዮች አሁን የማስጎበኛችሁ ካዛንቺስ የሚገኘው ትልቁ ፕሮጀክታችን አሁን ላይ የግንባታው ሂደቱ ምን ላይ ደረጃ ደርሰዋል የሚለውን አንዳንድ ደንበኞች እየጠየቁኝ ስለሆነ በዚህኛው ቪዲዮ እሱን የማሳያችሁ ይሆናል። እንደሚታወቀው ይሄ ፕሮጀክታችን በቅርብ ጊዜ ነበረ ወደ ኮንስትራክሽን ግንባታ የገባ ነው። የሳይት ክሊራንስ ሰርተን ከላይ የነበሩት እንዳለ ሁሉም ጽዳት አጽድተን አሁን ላይ የመጨረሻ ሶስተኛ ቤዝመንት እየሰራን እንገኛለን። ታዲያ ይሄኛው ፕሮጀክታችን የከተማችን ቁልፍ በሆነችው የዲፕሎማቶችና የተለያዩ ኢንተርናሽናል ተቋማት ስፍራ በሆነችው በውቢቷ ካዛንቺስ በከፍተኛ ፍጥነትና በከፍተኛ ጥራት እየተገነባ ያለ ፕሮጀክት ነው። ይሄኛው ፕሮጀክት ምንድነው? ከሌሎች ፕሮጀክታችን ለየት የሚያደርገው 70/30 የሚባል ፕሮጀክት ነው። 70/30 ምንድነው? 70% አያት ሪል ስቴት አፓርትመንቶቹ በተለያየ ግንባታ አማራጮች ለደንበኞቻችን የምንሸጠው ይሆናል። 30% ደግሞ ለከተማው መስተዳደር የምናስረክበው ይሆናል ማለት ነው። ስለዚህ ከከተማው መስተዳደር ጆይንት ቬንቸር ፈጥረን የምናለማው ፕሮጀክት ነው የሚሆነው። ምንድነው ይሄኛው አንዱ ትልቅ አድቫንቴጅ አለው። ይሄኛው ፕሮጀክት ምንድነው? ሲሪየስሊ የተያዘ ፕሮጀክት ነው። አንደኛ ምንድነው? ከከተማው መስተዳደር መሐንዲሶች እና አርክቴክቶች መጥቶ አሁን ላይ ያለውን ከረንት ኮንስትራክሽን ፕሮግረሱ እያንዳንዱ የግንባታ ጥራቱ ኮንትሮል የሚያደርጉት መሐንዲሶች አሉ ማለት ነው። ጀስት አዝ ኤ ሰርድ ፐርሰን ማለት ነው። ስለዚህ አንደኛ ፕሮጀክቱ የሚገኘው መሀል ከተማ ስለሆነ ሲሪየስሊ የተያዘ ፕሮጀክት ነው። ሁለተኛ ነገር ደግሞ ምንድነው? ያው ሰርድ ፓርቲ ሌላም ወገን ስላለበት ይሄ ፕሮጀክት ሲሪየስሊ ኮንትሮል እየተደረገ ያለው ፕሮጀክት ነው። ወደ ሌላኛው ስንሄድ ደግሞ እዚህኛው ፕሮጀክት ላይ የተለያዩ የካሬ መጠን ያላቸው የመኖሪያ አፓርትመንቶች ይዘዋል። ምንድነው? ባለ 1 መኝታ፣ ባለ 2 መኝታ፣ ባለ 3 መኝታ እና ባለ 4 መኝታ ክላስ ያላቸው አፓርትመንቶች እዚህኛው ሳይታችን ላይ አማራጮች እናገኛለን ማለት ነው። ባለ 1 መኝታ ማለት ስንት ናቸው? 45 ካሬ፣ 55 ካሬ እንዲሁም 60 ካሬዎች ናቸው። እነዚህ አፓርትመንቶች ወደ መሀል ከተማ ላይ ቶሎ የመከራየት ፕሮባቢሊቲ አላቸው። ምንድነው ይሄ ስንል ፈርኒሽድ አድርጋችሁ ስፔሻሊ ለኢንቨስትመንት የምትገዙ ደንበኞቻችን ፈርኒሽድ አድርጋችሁ ባለ 1 መኝታ አብዛኛው ጊዜ ዲያስፖራዎች ደግሞ ዲፕሎማቶች ካያችሁት ብቻቸው ስለሚመጡ በቅርቡ አዲስ አበባ እንደምናውቃት የዲፕሎማቶች ሰፈር እየሆነች ትገኛለች። ፕላስ ካዛንቺስ ደግሞ የተለያዩ ዲፕሎማቶች እና ዲያስፖራዎች ቀጥታ ለማረፍ የሚመርጧቸው ሰፈሮች አንዷ ናት ካዛንቺስ ማለት ነው። ስለዚህ እዚህኛው ካዛንቺስ ላይ እንደነገርኳችሁ እነዚህ አፓርትመንቶች ቶሎ የመከራየት ፕሮባቢሊቲ አላቸው። ሌሎቹም ቶሎ አይከራዩም ማለት አይደለም። ግን አብዛኛው ጊዜ እንደምናየው እነዚህ ባለ 1 እና ባለ 2 መኝታ አፓርትመንቶች ቶሎ የመከራየት ፕሮባቢሊቲ አለ። ፕላስ ደግሞ ባለ 2 መኝታ አማራጭ ስንመጣ ደግሞ 80 ካሬ ሆኖ ተጨማሪ ሰራተኛ ክፍል ያለው ነው። ይሄኛው አፓርትመንትም እንደነገርኳችሁ ለመኖሪያም ለኢንቨስትመንትም እንደየራሳችሁ ምርጫ ፈርኒሽድ አድርጋችሁ በተመሳሳይ ማድረግ ይቻላል ማለት ነው። በተጨማሪ ባለ 3 መኝታ ክላስ ያላቸውም አሉን እዚህኛው ሳይት ላይ። ባለ 3 መኝታ ደግሞ 95፣ 105፣ 115 ካሬዎች አሉን። እነዚህም ተጨማሪ የሰራተኛ ክፍል አላቸው። ባይ ዘ ዌይ እዚህኛው ጋር 2 አይነት የግንባታ አማራጮች አሉ። ሰሚ ፊኒሺንግ እና ሙሉ ፊኒሺንግ ይባላሉ። ሰሚ ፊኒሺንግ ማለት ባለ 3 መኝታ ለምሳሌ 95 ካሬ የነበረ አፓርትመንት ከፈለጋችሁ ባለ 2 መኝታ ማድረግ ትችላላችሁ በሰሚ ፊኒሺንግ የግንባታ አማራጭ ከገዛችሁ ማለት ነው። እንዲሁም 115ም እንደናንተ የምትፈልጉት ሳይዝ መቀየር ትችላላችሁ ማለት ነው። በተጨማሪ ባለ 4 መኝታ ክላሶች ደግሞ 140 እና 160 ካሬዎች አሉን። እነዚህን እንደነገርኳችሁ ለመኖሩም ለፈርኒሽድ አድርጋችሁ ለማከራየትም ተመራጭ የሆነ ሎኬሽን ስለሆነ እንደ ደንበኛው ምርጫ እንደፈለጋችሁት የኮንስትራክሽን አማራጭ አድርጋችሁ መስራት ትችላላችሁ ማለት ነው። ወደ ቀጣይ ክፍል ስንሄድ ደግሞ የአከፋፈል አማራጭ ወደ ፔመንት ፕላን ስንገባ እነዚህ አፓርትመንቶች
ወደ ሁለት አይነት የአከፋፈል አማራጮች አሉን። አንደኛ የበዓል ቅናሾች የተደረገላቸው የተለያዩ ዲስካውንት ኦፈሮች አሉ። ሁለተኛ ደግሞ የካሽ አማራጭ ነው። የበዓል ቅናሾች ምንድን ነው? ከቅድመ ክፍያ ከፍ አድርጎ የሚከፍሉ ደንበኞቻችን እስከ 25% አሁን ላይ ቅናሽ እናደርጋለን። በአንዴ 100% ለሚከፍሉ ደንበኞቻችን እስከ 25% ቅናሽ እናደርጋለን። በተጨማሪ ደግሞ እንደየአከፋፈላችሁ 70% የሚከፍሉ ደግሞ 19% ቅናሽ እናደርጋለን። እንዲሁም 55% ለሚከፍሉ ደግሞ እስከ 14% ቅናሽ እያልን 35% ለሚከፍሉ ደግሞ እስከ 7% የበዓል ቅናሽ አማራጮች አዘጋጅተናል ማለት ነው እዚህኛው ሳይታችን። በተጨማሪ ምንድነው ይሄ ሁለተኛ የአከፋፈል አማራጭ የሚባለው የካሽ ኦፕሽን ነው። አሁን ላይ እንደነገርኳችሁ ፕሮጀክቱ በከፍተኛ ፍጥነት እየተገነባ ያለው ፕሮጀክት ነው። አሁን ላይ አንድ ደንበኛ ቤቱ ሴኩርድ ለማድረግ 15% ቅድመ ክፍያ ከድርጅቱ ይጠብቃል ማለት ነው። 15% ቅድመ ክፍያ ትከፍሉና ቀሪው 85% የግንባታ ሂደቱ እያያችሁ አፓርትመንቱ እስክትረከቡ በ2 ዓመት ሙሉ ክፍያ መክፈል ይቻላል ማለት ነው። ታዲያ ደንበኞቻችን እንደናንተ ምርጫ እንደፈለጋችሁት የአከፋፈል አማራጭ አፓርትመንቶቹን የግላችሁ ማድረግ ትችላላችሁ። ከስር በምናስቀምጠው አድራሻዎች አሉ። ያንዳንዱ ዝርዝር መረጃዎች ደግሞ በዛው ማግኘት ትችላላችሁ።